እናንተ ውስጥ የእግዚአብሔር ቃል አለ ወይ? እናንተ ውስጥ የእግዚአብሔር መንፈስ አለ ወይ? ጥያቄ። ሃሌሉያ አሜን። ዛሬ የቃሌ ርዕስ የቃል ሰው ወይም ደግሞ አምላክ ያለው ሰው። አምላክ ያለው ሰውና ቃል ያለው ሰው አይበላም። አምላኩ ከሱ ጋር የሆነ ሰው አይበላም። ቃል ያለው ሰው አይበላም። ምንም ወጀብ ሊሆን ይችላል፣ ምንም ወጀቦች ሊነሱ ይችላል። ነገር ግን ቃል ካለበት አይወድም። አሜን። ቃል ካለ አትወድ። አሜን። መሰረቱን ቃል ከሆነ አትወድ። አሜን። የተተከልክበት መሰረት ቃል ከሆነ አትወድ። አሜን። የተደገፍክበት እግዚአብሔር ወንጌል ከሆነ አትወድ። አሜን። ይመጣሉ፣ ይረብሹዋል፣ ይመጣሉ፣ ያናውጣሉ፣ ይመጣሉ፣ ያለቃልቃሉ፣ ነገር ግን አትወድ። አሜን። በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ላይ ሲናገር እንደዚህ ብሎ ተናግሯል። ይህን ቃሌን የሚሰማ ቢኖር ቃሉንም ሰምቶ ደግሞ የሚተገብር ቢኖር ቤቱን በአለት ላይ ብልህ ሰው ይመስላል። ዝናብም ዘነበ፣ ጎርፍም ጎረፈ፣ ያንም ቤት መጥቶታል፣ ነገር ግን አላለቀም። አያችሁ፣ ቃል ያለበት ሰው አይነቃነቅም። አሜን። ቃል ያለበት ሰው ወጀብ አለበት፣ ችግር አለበት፣ ማጣት አለበት፣ ዋይታ አለበት፣ ብዙ ነገር አለበት፣ ስንደቅ አለበት፣ ትችት አለበት፣ ነገር ግን አይነቃነቅም። አሜን። 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 አይነቃነቅም። አሜን። የተተከልክበት አሜን የመሰረትህ ኢየሱስ ከሆነ አሜን አትነቃነቅ። አሜን። ስማ፣ ከትልቅ ቤተሰብ መወለድ ወይም ከትንሽ ቤት መወለድ ወይም ደግሞ ከሀብታም ቤት መወለድ ወይም ደግሞ ከደሃ ቤት መወለድ ወይም ደግሞ አሜሪካ መወለድ ወይም ኢትዮጵያ መወለድ ወይም አፍሪካ ውስጥ መወለድ ወይም ደግሞ ሌላ ዓለም ላይ መወለድ አይደለም አንተን ኃይለኛ የሚያደርግ የእግዚአብሔር አሜን። ትልቅ ቤተሰብ ውስጥ ተወልዶ ሀብታም የሚባል ቤተሰብ ተወልዶ ያልተመረጡ ሰዎች አሉ። ዳዊትን እንኳን ካየነው መጽሐፉ ሲናገር ይላል የበግ እረኛ ነው ይሉ። አያችሁ፣ ቃል ያለው ሰው ከትንሽ ስፍራ ተነስቶ ትልቅ ቦታ ይደርሳል። አሜን። ቃል ያለበት ሰው የሆነ መንደር ላይ አይወድቅም። ቃል ያለበት ሰው የእግዚአብሔርን ክብር ይዞ ይሄዳል። አሜን። ቃል አለኝ በለው። ቃል አለኝ ድገምና ቃል አለኝ በለው። አሜን። እርግጠኛ ነህ? ቃል አለ? አዎ። እርግጠኛ ነህ? ቃል አላችሁ? የሰማችሁ ቃል አለ? እግዚአብሔር የሰጣችሁ ቃል አለ? ያንን ቃል ይዘህ ትሄዳለህ። ጨለማው ኢየሱስ ይመጣል። አሜን። አሜን። ቃል ነው ዋናው ወዳጆቼ። ራፋ ሸከቴል ፍራዲያ ስላልክ አይደለም፣ ልሳን ስላወራ አይደለም፣ መገለጽ ስለተናገርክ አይደለም፣ ራእዮች ስለምታይ አይደለም። ቃል ካለ ብቻ ነው ሰይጣን የምታሸንፍ። አሜን። ቃል ካለ ብቻ ነው ሰይጣን የሚበረከከው። ቃል ካለ ብቻ ነው አጋንንት ዝቅ የሚለው። ቃል ያለው ሶስት ሰይጣን ይባል። ኢየሱስ ጌታ። አሜን። እኔ እዚህ ደረጃ ደርሳለሁ ብዬ አላስቤ አላውቅም። እዚህ ቦታ ጌታ ወዳጆች አንድ ነገር ልንገራችሁ። እንደዚህ የምትሉት ለምን እንደሆነ እዚህ ቦታ ደርሳለሁ ብዬ አስቤ አላውቅም። እዚህ ቦታ እንደዚህ እሆናለሁ ብዬ አስቤ አላውቅም። እግዚአብሔር ረዳኝ። እውነት ነው፣ እግዚአብሔር ረድቶሃል። ነገር ግን አንድ ነገር ልንገር፣ ቃል ስላለ አሜን። ስማ፣ የመጣ ወጀብ እኮ ክርስቶስም ይዞ ይሄዳል። ለዚህ እኮ ነው መጽሐፍ ሲናገር እንደዚህ አለ ጳውሎስ፣ ከክርስቶስ ፍቅር ማን ሞት፣ ሐዘን፣ ጭንገፋ፣ ማጣት፣ መራስ፣ ራቁትነት ምን አይለየ። ታዲያ ከክርስቶስ ፍቅር ይሄን ሰውዬ ጳውሎስ አንገቱ እስኪቆረጥ ድረስ ያደረሰው ምንድነው ካላችሁ፣ በውስጡ የገባ ቃል ነው። አሜን። ቃል ማን ነው ካላችሁ፣ ኢየሱስ ነው። በራእይ መጽሐፍ ላይ ምዕራፍ 19 ከቁጥር 13 ላይ ሲናገር እንደዚህ ይላል፣ እንዲህ ብሎ ይናገራል። በደም የተረጨ ልብስ ተጎናጽፎ አየሁ። ስሙ ማን ተብሎለታል? የእግዚአብሔር ቃል። የማን ቃል? የእግዚአብሔር ቃል። ስለዚህ አንተ ውስጥ የእግዚአብሔር ቃል አለ ማለት ኢየሱስ አለ። አሜን። አንተ ውስጥ የእግዚአብሔር ቃል አለ ማለት ጨለማው ይበራል። አሜን። ማሃዳ ቃላ ባባባ አሜን። ይንከራኮሳ ቃላ ባህሪ የእግዚአብሔር ቃል ያለበት ሰው፣ የእግዚአብሔር ቃል የተሞላበት ሰው ጨለማው አሜን። በእግዚአብሔር ቃል ተመላለስ። አሜን። እግዚአብሔር ቃል ውጡ። አሜን። እግዚአብሔር ቃል ተራመዱ። ትዳራችሁ ይባረክ። አሜን። አብዛኛው ሰዎች ትዳር አላቸው፣ አብዛኛው ሰዎች አገብቷል፣ ነገር ግን ትዳራቸው በረከት የለም። አብዛኛው ሰዎች ትዳር ይዟል፣ ነገር ግን ከጌታ ስላልሆነ ምን አለ አይሉ ይፈርሳል።
ትዳራችሁ ቶሎ ቶሎ የሚፈርስ ከሆነ ትዳራችሁ ቶሎ ቶሎ የእናንተ ትዳር የማይጸና ከሆነ ትዳር የያዛችሁ ነገር ቶሎ ቶሎ የሚበጠን ከሆነ እግዚአብሔር ቃል እናንተ ጋር የለም። የእግዚአብሔር ቃል ያለበት ሰው ነው። የእግዚአብሔር ቃል የሌለበት ሰው ይለያል። የእግዚአብሔር ቃል ያለበት ሰው የሚነካ ሁሉ ይባረክ። አሜን አሜን አሜን። ምን ይላል? የነካው ሁሉ ይባረክለታል። የዳሰሰ ሁሉ ይባረክለታል። የሄደበት ቦታ የረገጠበት ስፍራ ሁሉ ይወርሳል። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ብሎ ተናግሯል። ምን ብሏል? የምትረግጣትን ምድር ላንተና ለዘርህ አሳልፌ ሰጥቻለሁ። ታዲያ ሰጥቻለሁ ካለ የእግዚአብሔርን ቃል ተሸከመ ኢየሱስ እንዴት አልወረስክም? ለምንድን ነው የእግዚአብሔርን ቃል ተሸክመ ለምንድን ነው ስፍራ የጠበበው? ለምንድን ነው የእግዚአብሔርን ቃል ተሸክማችሁ እየሄዳችሁ ለምንድን ነው ነገሮቻችሁ ተመም ያለው? ለምንድን ነው ተስፋ ቆርጣችሁ ቁጭ ያላችሁ? ለምንድን ነው እግዚአብሔር የለም ብላችሁ እስክትናገሩ ያደረሳችሁ? ምንድን ነው ያለ እግዚአብሔር የለም እንድትሉ ያደረገው? ሙላት በእናንተ ውስጥ ቅድም ብያችሁ ሙቀትና ቃል ይለይ። ኢየሱስ ጌታ አሜን። ወደ ቃሉና ከሙቀት ወጣ። ሙቀቱ ያሞቅና ከፍ ያደርግና ከዛ ይጥላል። በቃ ሙቀቱ ወደ ውስጥ ከውስጥ የሆነ ጊዜ ከወጣ በኋላ እርግጠኛ ነው ታራሶ ነው። አሁን እዚህ ጋር በመንፈስ ተሞልቶ አንዳንድ ሰዎች ይሄዱ ነው ራባሻ ቃዳ ይሉ ወይኑና ምን አስር ወንበር ሰባብሮ ይወጡና ከዛ ቤት ሲደርሱ ልክ ችግራቸው ሲያገኙ የሰማውን ቃል ብል ሊበላ መጣ ኢየሱስም ሀካ እያለ በዛው ይቀጥላል። ለቅሶንም ይጀምራል፣ ሐዘንም ይሁን የኔ ጉዳይ እንደዚህ ነው ይላል። ወዳጆቼ የእግዚአብሔር ቃል እናንተ ውስጥ ካለ ሙላቱ እናንተ ውስጥ ካለ የመጣው ችግሩን አትሰሙትም። የመጣባችሁ ማዕበሉን አትሰሙትም። ምን ትላላችሁ? እሻገራለሁ። አሜን 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 አሜን። ምን ቢያለሁ? ትንቢት ሰምቻለሁ፣ እሻገራለሁ። ቃል ሰምቻለሁ፣ እሻገራለሁ። ወደ ማዶ ተሻገሩ ብሎ ቃል ይሻገራለሁ። ወደ ማዶ ተሻገሩ ብሎ ቃል ይሻገራለሁ። አሜን። ምንድነው? ቃል ሰጥቶኛል፣ ይሻገራለሁ። አሜን። ምንድነው? የእግዚአብሔር ኃይል በቃል ይሻገራለሁ። አሜን። በኢየሱስ ስም ይሻገራል። አያችሁ ቃል ቢኖር ነው ምን አለበት ያለን ባህር ሰልጥመን ብሎ ተጠራመዱ። ምን አለበት ያለን ባህር ዘንብ በል ብሎ በሄዱ ቃሉ እነሱ ውስጥ የለም። 23 ዓመት ተምሯል። ረጅም ጊዜ ተምሯል። ረጅም ጊዜ እግዚአብሔር ቃል ሰምቷል። ነገር ግን ቃሉ አልተተከም። ጽናት አላቸው። በክርስቶስ ያምናሉ። አባታችን ነው ይላሉ፣ ጌታችን ነው ይላሉ፣ ይወዱታል፣ ይከተሉታል። ነገር ግን ቃሉ ውስጣቸው ነው። እነግራችኋለሁ፣ በመንፈስ ተማራለህ። ቃሉ በአንተ ውስጥ ያድራል። ጨለቆ ይላል። አሜን። በኢየሱስ ስም አሜን። ቃል ያለው ሰው አይናወጥም። ኩል ያለው አሜን አሜን አሜን። ነገብ ያለው ሰው ያዛግረ ቃል ያለው አይናወጥም። ኢየሱስ ሰይጣንን ያሸነፈበት ትልቁ ኃይል ቃል አሜን። መጽሐፍ ቅዱስ ሲናገር እንደ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል የሚለው እኮ አዲስ ኪዳን ላይ ቢጻፍ እኮ ጥሩ ነው። እንደውም ቃል እንትና አካባቢ እንደውም ዘዳግም ላይ ነው የተጻፈው። ይቃል ዘዳግም አካባቢ ነው የተጻፈው እና ዘዳግም እንደዚህ ነው የተጻፈው እና አስቡት ረጅም ርቀት ሄዶ ነው እንትን ያመጣው ኢየሱስ ከሰማይ ሰምቶ ነው የመጣው እንዳትል ሰው ሆኖ ነው። ኢየሱስ ጌታ አሜን። ኢየሱስ ከሰማይ ሲመጣ ምን ሆኖ? ሰው ሆኖ ተወልዶ ነው። አያችሁ፣ የእግዚአብሔር ቃል ሙላት ሲኖርባችሁ ጠላት የሚጠይቀው መልስ አላችሁ። ምን ኢየሱስ ምን እንዳደረገ ታውቃላችሁ? እዚሁ ክፍል ላይ እንጀራ አድርገህ ብላ አለ። እርቦሃል? ኦፍ ኮርስ እርቦታል። እውነት ነው እርቦታል። እውነት ነው ጠምቶታል። አንተ ብትሆን ለማን ብዬ አሁን በኢየሱስ ማዛለሁ። አሁን አዛለሁ ዳቆ ሆኖ ከዛ በኋላ ሰይጣን አናትን በዛው ይላል። ሰይጣን ኢዮብ መጽሐፍ ምዕራፍ 3 ቁጥር 8 ምን ይላል? ክብር ለጌታው አሜን። ሌዋታን ለማንቀሳቀስ የተዘጋጁ ቀኑ የሚረግሙ ምን ይበሉ? ይርገሙ።
ማንን ለማንቀሳቀስ? ሌዋታንን ለማንቀሳቀስ ሙብ ለማድረግ እንዲንቀሳቀስ ለማድረግ ቀኑን የሚረግሙ ሰዎች ምን ይበሉ? ይርገሙ። ክብር ለጌታ። ቀኑን የሚረግም ሰው ከሌለ ሌዋታን አይንቀሳቀስም፣ አይመጣም። ፈልጎ ይመጣል። ኢየሱስ ጌታ። እግርን ምን ያደርግለታል? የሱ መንቀሳቀሻ ኃይሉ ምላስ ላይ ነው። በዚህ ነው መጽሐፍ ሲናገር ምን ይላል? ምላስ ለታየ የሚገታው ምንድነው ካላችሁ ምላስ አጥንት የላትም አጥንትን